ሰላማችሁ ይብዛ በያላችሁበት የዩቲዩብ ፋሚሊዎቼ እና እንደተለመደው ዛሬ ደግሞ አዲስ ነገር ባህር ላይ ወይ ደግሞ የሆነ ራሳቸው ሪላክስ ማድረግ ሲፈልጉ አረቦች የሚጠቀሟቸው የምግብ አይነት ነው። በእነዚህ ግብአቶች የምሰራላችሁ ያላሳያችሁን ግብአቶች አሉ። ዝም ብላችሁ ብቻ ተከታተሉ። ግን የምታዩት ይህን ዩቲዩብን ሼር፣ ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁልጊዜም እንደተለመደው ማለት ነው እና አሁን ዝም ብላችሁ ተከታተሉ። በዚህ አይነት መልኩ የሚሰራጨት ማለት ነው። ያው እንግዲህ ራሴን በራሴ ስለሆነ የሚያቀርጸው ትንሽ አስቸጋሪ ነው። ያው ብዙም እንትን አይደለም፣ ምቹ አይደለም። ግን ብቻ አበረታቱኝ። ነገ የተሻለ ቦታ ተለውጬ እንደምታዩ እርግጠኛ ነኝ እና አበረታቱኝ ነው ማለት ነው። እና ይኸውላችሁ ይሄን ይመስላል እንግዲህ የዚህኛው ውጤት ደግሞ ይኸውላችሁ እንግዲህ እንደምታዩ እንደዚህ ደርድሬዋለሁ። የዚህኛውን ውጤት ደግሞ ያው እንደምታዩት እንደዚህ ደርድሬያለሁ። ከዛ በኋላ ደግሞ እዚህ ጋር አረብና ይሄኛው በግሪኑ እና በዚህኛው ላይ ይሄኛው እንደዚህ በዚህኛው ያላችሁ ሲኒዬ ላይ እንደዚህ ደረደርኳቸው ማለት ነው። ይሄኛው በጢፍ ነው ወይም ሀባብ፣ ይሄኛው ደግሞ ጀዘር ወይም ካሮት የሚባለው ነው በእኛ ሀገር ማለት ነው። ከዛ እዚህ ጋር ምናምን ለበን አለ ይሄ የምታገኙ ማለት ነው። እሱን ደግሞ በዚህ አይነት መልኩ ዛተር ጨምሬበት አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ ይሄኛው ምንድነው ጀበና ቤት ይባላል። እሱን ደግሞ እዚህ ጋር ቆራርጬው እንደዚሁም እንደበጢካው እንደዚህ አዘጋጅቼዋለሁ። አበሶዳ ወይም ደግሞ ጥቁር አዝሙድ በኛ ሀገር የሚባለውን አድርጌበታለሁ ማለት ነው። ከዛ በመቀጠል ደግሞ ይሄኛውን በጥቁሩና በአረንጓዴው ነው የማደርገው። ይሄ ነገር ግን ሲከፈት ጥቁር እንዲበደንብ አይሆንም፣ ቡኒ ነው እና ብቻ እሱን ደግሞ በዚህ በምታዩት መልኩ አድርጌዋለሁ። ከዛ ይሄኛው ደግሞ ሙከሰራት ይሉታል። ለውዝ ምናምን የተለያዩ ነገር ያለበት ነው። እዚህ ጋር እሱን ደግሞ በዚህ አይነት አደረኩት ማለት ነው። ይሄ እዚህ ጋር መርተዴላ ነው፣ መርተዴላ ይባላል። እሱን እዚህ ጋር እንደዚህ አድርጌዋለሁ። እዚህ ጋር ደግሞ ሶስ ነው፣ ቆምጣጣ ነው። በሎሚ ሱካር እና እንትን አድርጌ ጣፋጭ ነገር አድርጌ ነው የሰራሁት እና ይሄንን ይመስላል ማለት ነው። ብዙ ጊዜ ያደረጉት ይሆናል በጣም ይወዱታል፣ ይጠቀሙታል። ሪላክስ ሲያደርጉ ባህር ላይ ሲቀመጡ እንደዚህ ምናምን ከመጠጥ ጋር ከአንዳንድ ነገሮች ጋር በጣም እጅግ ይጠቀሙታል። እና ይሄ ግን ምግብ ያው እንደተለመደው ብዛት ትርኮች ናቸው የሚያዘጋጁት እና እኔ ከአንዳንድ ሼፎች ላይ ካየሁት ነገር ያመጣሁት ነው እና በጣም የወደዱት ሰዎች የሚወዱት ብዙ ጊዜ የማዘጋጅላቸው ነው እና እናንተም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያጎደልኩት ያሳነስኩት ነገር ካለ ደግሞ አስተያየታችሁ ስጡኝ እና በጣም ወዳችኋለሁ፣ አከብራችኋለሁ እና ሁልጊዜም ከጎን የሆናችሁ እንደምታበረታቱኝ ተስፋ አደርጋለሁ እና ይህንን ይመስላል ማለት ነው። በዛሬ ያዘጋጀሁት እንግዲህ ይህን ይመስላል። የዛሬ ዝግጅት ይህንን ይመስላል ማለት ነው እና እንደምትወዱት ባለሙሉ ተስፋ ነኝ። እንግዲህ ደግሞ በብልጥ የመዳም ቅመሞች ሆናችሁ እርግጠኛ ነኝ በጣም ትወዱታላችሁ። የበለጠ ደግሞ የሎሚ ፋሚሊዎች እናንተ እጅግ በጣም ቃላት የለኝም። እጅግ በጣም ወዳችኋለሁ፣ አከብራችኋለሁ እና ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉኝ፣ አበረታቱ። እጅግ በጣም ነገ ተለውጠን መልካም ነገር ላይ እንደምንደርስ ባለሙሉ ተስፋ ነኝ እላችኋለሁ እና ይህንን ነገር ለመስራት ከፈለጋችሁ የሚያስፈልጓችሁ እነዚህ ናቸው። ሙከሰራት ይባላል በአረብኛው፣ ጀዘር ይባላል፣ በጢቃ ይባላል፣ እንጅብን አብያት፣ ለበን ቶኪ ይባላል እና ዘይት ዘይቱን አስፈት አክተር ይባላል ማለት ነው። አነብ ይባላል። ይሄኛው ደግሞ ያው ብስኩት ነው የሚሉት። ይሄኛውም እንደዛው። ይሄኛውም አነብን አተቡ
አህመር ብላችሁ አስመጥታችሁ ሰርታችሁ ፏህ ማድረግ ትችላላችሁ። እነዚህ መድኃኒቶቻችሁን ሰላም ቆዩ። ሰላም ሰንብቱ። በያላችሁበት ባይ ባይ። ሰላማችሁ ይብዛ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።